ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ገብርኤልን አሜን እንደምትሉ አምናለሁኝ። ስንመርቃችሁ አሜን ትላላችሁ። በቤታችሁ በጓዳችሁ ሁሉ የተቸገራችሁትን ቅዱስ ገብርኤል ይሙላላችሁ። በህመም በአልጋ ቁራኛ ያላችሁ ቅዱስ ገብርኤል ይጎብኛችሁ። ፍቅር ሰላም ያጣችሁ ቅዱስ ገብርኤል ፍቅርና ሰላምን ወደ ቤታችሁ ራሱ ያምጣላችሁ። በእስር ውስጥ ያላችሁ ወንድም እህቶቻችን ቅዱስ ገብርኤል ይድረስላችሁ። የቅዱስ ገብርኤል ረድኤቱ መልጃው ሁሌም አይለያችሁ፣ እንባችሁን ያብስላችሁ። በጭንቅ ያላችሁ አይዟችሁ፣ ቅዱስ ገብርኤል ይድረስላችሁ። መልጃውን ረድኤቱን ያድላችሁ። ጸሎታችሁን ለአምላካችሁ ያደርስላችሁ። ሁላችሁም ይህን ቪዲዮ በቻላችሁት መጠን ለ1 ሚሊዮን ህዝብ ሼር አድርጉልኝ። ገብርኤል ለኔ የጭንቄን ቀናት በሳቂ ተካ፣ እንደ ደቂቃን ከሳት ያወጣኝ፣ ከልጅነቴ እየቀደመ የልቤን መሻት የማያሳጣኝ። ገብርኤል ለኔ የክፉ ቀኔ፣ ገብርኤል ለኔ ደስታን አብሳሪ፣ የሞት ደብዳቤን የቀደደልኝ፣ ዋስ ጠበቃዬ መንገዴን መሪ። ሰላም ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለቅዱስ ገብርኤል ወራዊ መታሰቢያ በዓል በሰላም አደረሳችሁ። ዛሬ የቅዱስ ገብርኤልን ታሪክ ባጭሩ የምንመለከት ይሆናል። እንዲሁም የቅዱስ ገብርኤልን ተራዳኢነት የምንመለከት ይሆናል። ወደ ቪዲዮ ከማለፋችን በፊት ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ለብዙ ኦርቶዶክሳውያን ይደርስ ዘንድ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ዝግጅቶቻችንን ተከታተሉ ዘንድ ስንል እንጠይቃለን። የቅዱስ ገብርኤል ታሪክ ባጭሩ። ገብርኤል ማለት ገብርኤል የጌታ አገልጋይ፣ የእግዚአብሔር ሰራተኛ፣ ገብረ አምላክ፣ ገብረ እግዚአብሔር ማለት ነው። በመላእክት ሁሉ ላይ የተሾመ ቅዱስ ገብርኤል ነው እንዲል ሄኖክ ምዕራፍ 10 ቁጥር 14። ቅዱስ ገብርኤል በአማላጅነቱ በጸሎቱ ለታመኑት ፈጥኖ የሚደርስ በብሉይና በአዲስ ኪዳን በልዩ ልዩ ተልእኮች የሰራዊት ጌታ እግዚአብሔርን ፈቃድ በመፈጸም የጸና ስለሆነ ከመከራ በማዳን ከእሳት ወላፈን በመታደግ ከአንበሳ መንጋጋ በማትረፍና ትዕቢተኞችን በመቅጣት በመገሰጽ እውነተኛ ታዳጊ መልአክ መሆኑን አስመስክሯል። 3 ደቂቅን እንደታደጋቸው እንደተራዳቸው ዛሬም በጸሎቱ ለሚታመኑ ዝክሩን ለሚያደርጉ ድርሳኑን ለሚደግሙት በጸሎት በመዝሙር በቅዳሴ በልዩ ልዩ መንፈሳዊ ክብረ በዓሉን ብናከብር አማላጅነቱን የተሰጠውን ጸጋ ብንመሰክር የምናመልከው የአባቶቻችንን አምላክ እግዚአብሔር መልአኩን ልኮ የእሳቱን ባህር ያሻግረናል። ቅዱስ ገብርኤል ሆይ እጅግ አጽናኝና አስደሳች የሆነውን ምስጢረ ሥጋዌን ዜና ይዘህ ከሰማይ ወደ ምድር እንደወረድክ ድንግል ማርያም የአምላክ እናት ለመሆን ፈቃዷ ሆኖ በተፈጸመ ጊዜ ደስ እንዳለህ እኛም እግዚአብሔርን በማክበርና ግዴታችንን በመፈጸም ደስ የምንሰኝበትን ጸጋ አሰጠን። ጠባቂያችን ቅዱስ ገብርኤል ሆይ 3 ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየውና ከሚሰማው ክፉ ቀንና ዕለት ሁሉ አድነን። እየነደደ የሚለበለበንን የኃጢአት እሳትም አጥፋልን። የኑሯችንን ቀጠሮ በክንፈ ረድኤትህ ከልለው፣ ሰይጣን እንዳይሰለጥንብን ክፉ አድራጊዎች፣ ሟርተኞች፣ ሰላቢዎች፣ ዘረኞችና ነፍሰ ገዳዮች እንዳያጠቁን ከልለን። ያንተን የእሳት አጥር ዘሎ ጠላት ያጠቃን ዘንድ ጠላት አይችልምና ጥበቃ ከኛ ከባሪያዎች አይለየን። የሰይጣንን ፈተና የምናልፍበት እውነተኛውን ጥበብ እንደ ነቢዩ ዳንኤል አስተምረን ዛሬም ዘውትር ለዘላለሙ አሜን። የሊቀ መላእክት
የቅዱስ ገብርኤል ረድኤት በረከትና ጥበቃው አይለየን፣ አሜን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ሉቃስ 1 ቁጥር 19። የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ እግዚእ ወገብር፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ሰላም ለዝክረ ስምከ ገብርኤል ሆይ ተመርምሮ ለማይደረስበት ስም አጠራር ሰላም እላለሁ። መልክዓ ቅዱስ ገብርኤል። ቅዱስ ገብርኤል የጌታችንና የመድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምስራች ዜናን ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃንን ፋና ያበራ፣ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራችን ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱስ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜም ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ ምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሬ ስብስዕት፣ መልአከ ብስራት፣ መጋቤ ሐዲስ ተብሎም ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረነ እያሉ ሲባዝኑ ሳጥናኤል እኔ ፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናቅ ድረስ በያለንበት እንቁም እንጽና ንቁም በበህላዌነ እስከንረክቦ አምላክነ በማለት መላእክትን ያረጋጋ መልአክ ነው። አክሲማሮስ ገጽ 35። በዚህም አባቶቻችን እንደሚሉት መልአኩ የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት ጌታ ወበእንተዚህ ይደሎ ከመ ይሥር ዜናሃ ለማርያም፣ ድንግል ማርያምን ያበስር ዘንድ የተገባው ሆነ እንዲል ነገረ ሥጋዌውን ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚመጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸለያቸው ጸሎቶች ስሙ የሚጠራ መልአክ ነው። በዘወትር ጸሎቶች በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በየወድስዋ መላእክትና በመሳሰሉት ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለት ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቅሉቢ ገብርኤልና በተለያዩ ቦታዎችም እጅግ በርካታ ሕዝበ ክርስቲያን በተገኙበትም ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ ይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። የልጇን የጌታችን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ድርሳነ ገብርኤል ዘኅዳር ምዕራፍ 2 ቁጥር 13። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች። ራእይ 18 ቁጥር 1። ነቢዩ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ ነው። መዝሙር 103 ቁጥር 4። ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበር። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ራእይ 10 ቁጥር 1። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገደ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። መጽሐፈ ሄኖክ ምዕራፍ 10 ቁጥር 14። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ሲል ሰይፍ ወርውሯል። ዓለምም የሚያልፈው
ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ ይረዳቸዋል። ዳንኤል 3 ቁጥር 23 ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። ማቴዎስ 2 ቁጥር 19፣ ሉቃስ 2 ቁጥር 8 ቅዱስ ገብርኤል እግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዲል ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለይ መሆኑን እና አማላጅነቱን ለመግለጽ ነው። ሉቃስ 1 ቁጥር 19 ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስን ጥቅሶች እንመልከት። በመንገድ ሁሉ ይጠብቅ ዘንድ መላእክቱን ስላንተ ያዘጋጅልሃል፣ መላእክቱን ስላንተ ያዛቸዋል፣ እግርህም በድንጋይ እንዳይሰናከል በእጆቻቸውም ያነሱሃል እንዲል መዝሙር 91 ቁጥር 11። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 34 ቁጥር 1። በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት ሰዳለሁ። ዘጸአት 23 ቁጥር 8። የመልአኩ የቅዱስ ገብርኤል በረከትና ተራዳይነት ከሁላችን ጋር ይሁን፣ አሜን። የቅዱስ ገብርኤል ተአምር። እስራኤላውያን በምርኮ ወደ ባቢሎን ምድር ወረዱ። በዚያም በግዞት ኑሯቸውን ሲገፉ ሰነበቱ። የባቢሎንም ምድር ንጉሥ የነበረው ናቡከደነጾር ቁመቱ 60 ክንድ ወርዱም 60 ክንድ የሆነ ጣዖትን አሰርቶ ዱራ በሚባል ሜዳ ላይ አስቆመው። በዚያም አንድ ትእዛዝን አዘዘ። በእርሱ ግዛት ስር የሚተዳደሩትን በሙሉ እንደዚህ አላቸው፣ የመለከት ድምፅ በሰማችሁ ጊዜ ለእነዚህ እኔ ላቆምኩት ምስል ስገዱ። የማይሰግድ ግን በዚህ በሚነደው እቶን እሳት ስር ይጣላል አለ። እንደተባለውም የመለከቱ ድምፅ በተሰማ ጊዜ ሁሉም በግንባሩ ተደፍቶ ለቆመው ምስል ሰገደ። ነገር ግን ከሕዝቡ መካከል 3 ሰዎች ሳይሰግዱ ዝም ብለው ቆሙ። አስተናባሪዎች ግን እንዲሰግዱ ለመኗቸው። ልጆቹ ግን እምቢ አሏቸው። ይህን ባለማድረጋቸው ወደሚነደውና ድምፁም ወደሚያስፈራ እሳት አመለከቷቸው። ነገር ግን ጸንተው ቆሙ ልጆቹ። በመሆኑም ልጆቹ ይህንን በጽናት ተቃወሙት። አንሰግድም ብለውም በጽናት ቆሙ። የምናመልከው አምላክ ከዚህ ከሚነደው እሳት ያድነናል፣ ባያድነን እንኳን አንተ ላቆምከው ምስል አንሰግድም አሉት። በመጨረሻም 3ቱንም ከሚነደው እሳት ውስጥ ጣሏቸው። ከራሳቸውም ፀጉር አንዲት እንኳን ሳይነካ ይባስ ብሎ 3 አድርገው የጣሏቸው 4 ሆነው ተገኙ። 4ኛው ቅዱስ ገብርኤል ነው። የሚነደውን እሳት ውሃ አድርጎላቸው በእሳት ውስጥ የተመላለሱ ይዘምሩም ነበር። ንጉሡ ናቡከደነጾርም ይህንን ተአምር አይቶ በእግዚአብሔር አመነ። ትንቢተ ዳንኤል ምዕራፍ 3። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።